ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከባለፈው የቀጠለ ቪዲዮ ይዤ መጥቻለሁ ማለት ነው። በባለፈው እስከ ኢ ድረስ ያሉትን አይተን በእነዛም ቃላትን ማንበብ ስንለማመድ ነበር። አሁን ደግሞ ከኤፍ ቀጥሎ ባሉት እስከ ኤል ድረስ ሌላም በሴንቴንስ ቪዲዮ ይዤ መጥቻለሁ ማለት ነው። እስከ መጨረሻ ድረስ ለመከታተል ሞክሩ። አብረን ቆይ። እሺ ከዚህ ጋር የምናየው አሁን በአብክድ ከቆጠራችሁ ከቆጠራችሁችን ምን ብለናት ነበር? ፍ ብለናት ነበር። ያው ድምጿንም እዚህ ጋር ጽፌ ያለው ፍ። እዚህ ጋር ደግሞ ግ፣ ያው ግ፣ ህ፣ ህ። ይቺ ደግሞ ብዙም ደምቃ አትታይም። ኢ፣ ጂ፣ ል። በእነዚህ መጀመሪያ እናነባለን ማለት ነው። ፍ። እዚህ ጋር ንባቡን እዩት። ፍ የመጀመሪያዋ፣ ከዛ ኦ ክስ ይሆናል ማለት ነው። ፎክስ በአንድ ላይ ያው ፎ ክ አለ ስ ፎክስ። ፎክስ ማለት ደግሞ ምንድነው ትርጉሙ? ቀበሮ ማለት ነው። ፎክስ እንደዚህ አይነት ድምፅ ሲመጣ እንትን ይላችኋል። ከዛ በግ ደግሞ ግ ኦ ማን ተጨመረበት? አ ት። ይህ ድምፁን ረዘም ያደርገዋል እንጂ ኦ ማለቱን አይቀይረውም ማለት ነው። ጎት። ይህ ሳውንዱን ሎንግ ሳውንድ ያደርገዋል እንጂ ግኦ ከኦነቱ ሁለት ቫውሎች ባንድ ሲመጡ እንደ ሁለት አይነበቡም። በባለፈው እንደነገርኳችሁ ሁለት ቫውሎች ሁል ጊዜም ቢሆን በአንድ ላይ ከመጡ እንደ አንድ ፊደል ነው የሚነበቡት። ስለዚህ ጋር ኦ የሚለውን ድምፅ ኦ ብለው አረዘሙት እንጂ ጎት ከማለቱ አይቀይረውም ማለት ነው። ይህ ምን ይላል? ጎት። ጎት ማለት ደግሞ ፍየል ማለት ነው። እሺ እዚህ ጋር ህ አለ። ህ አ ት ህ አ ት ህና አ ሀ ይሆናል። ት ለብቻዋ ሃት። ሃት ማለት ደግሞ ኮፍያ ማለት ነው። ባርኔጣ ወይም ከላይ እንትን የሚሉት። እሺ ከዛ ኢ ላይ ደርሰናል። ኢ ቀለሙን ልቀይረው እስኪ ብዙም አይታይም። እሺ ኢ ኢ ን ክ ኢንክ ኢንክ ይላል። ኢንክ ማለት ደግሞ ምንድን ነው? ቀለም ማለት ነው። ኢንክ ማለት ቀለም ይሆናል። እሺ ከዚህ ደግሞ ጂ ጂ ጂ አም ጂና አ ጃ ይሆናል። ጃም ይሆናል ማለት ነው። ጃም በአንድ ላይ ጃም። እሺ ከዛ ል ይቀጥላል። ል እዚህ ጋር እንይ። ል ኦ ን ግ ልና ኦ ምን ይሆናሉ? ሎ። ከዛ እነዚህ ንግ ሎንግ። ሎንግ ማለት ደግሞ ምንድን ነው? ረጅም ማለት ነው። ሎንግ ረጅም። እሺ ከዛ ሲቀጥል ወርድ ቢልዲንግ። ወርዶችን እናንተ እየገነባችሁ ነው ማለት እንትን ብላችሁ ነው የምትነግሩኝ። ከዚህ ጋር ነጣጥዬን የጻፍኳቸው ከእናንተ ሲደርሱ ደግሞ አያይዛችሁ መጻፍ መቻል አለባችሁ ማለት ነው። እሺ ከዚህ ጋር የመጀመሪያውን እዩልኝ። ስ አ ን ነው የሚል ይሄ እዚህ ጋር ስ አ ን ስ አ የሆነው አ ለማለት ነው። ስ አ ን በባለፈው ሰርተነዋል። በአንድ ላይ እየተደራጀው ምን ይሆናል? ሰን እንዲህ ብላችሁ ትጽፋላችሁ ማለት ነው። ሰን ማለት ደግሞ ፀሐይ ማለት ነው። ሰን ማለት ፀሐይ ነው። እዚህ ጋር ደግሞ ት ኤ ን ት ኤ ን በአንድ ላይ ምን ብላችሁ ታነቡታላችሁ? ቴን ቴን ብላችሁ ታነቡታላችሁ። እሺ ይህን በደንብ እንደምታነቡት ተስፋ አለኝ። ፍ ኦ ምንድነች? ክስ በአንድ ላይ ፎክስ በአንድ ላይ ፎክስ ይሆናል ማለት ነው። ትንሽ ረፍት ሰጣችሁ እናንተ እንድትሉት በዛው እየተሳተፋችሁ እንድትሄዱ ነው። እሺ እዚህ ጋር ደግሞ ቅድም ያነበብነው በአንድ ላይ ሆነው የመጡት ማለት ነው። ግ ኦ ኤ ወይም ደግሞ አ ት። ይህ እነዚህ ሁለቱ ቫውሎች እንደ አንድ ኦን በረጅም ድምፅ ያስነብበዋል ማለት ነው። ጎት። ይህን ምን ይሆናል? ጎት ጎት ይላል ማለት ነው በአንድ ላይ። ከዛ ይሄ ከላይ ያነበብናቸው ስለሆኑ ቀላል ናቸው። ጂ አ ም ጃም ይሆናል ማለት ነው። ጃም ብላችሁ አንብቡት። እሺ ከዛ
ብሬክ ዳውን የሆኑም አለ እስከ ቃላት እስከ አማርኛው ማለት ነው። እናንተ ምንድን የምታደርጉልኝ ይህንን በአንድ ላይ አያይዛችሁ ማንበብ ማለት ነው። እሺ ስለዚህ እዚህ ጋር ምን ይላል? ፍርኦግ ፍርኦግ ፍሮግ ይላል ማለት ነው። ፍሮግ ይላል። ፍሮግ ፍርኦግ ፍሮግ ፍሮግ ብላችሁ ትጽፉልኛላችሁ። ፍሮግ አያችሁት? በአንድ ላይ ሲሆን እንደዚህ ነው ማለት ነው። እንቁራሪት ማለት ነው። ፍሮግ ማለት እንቁራሪት ማለት ነው። እሺ ከዚህ ጋር ደግሞ ምን ይላል? ክ ነቻች ክ ር አ ብ መሀል ላይ መደመር ያደረኩት እያንዳንዷን ፊደል ለያይታችሁ እንድታነቡ ነው። ክርአብ ክራብ ክራብ ይሆናል ማለት ነው። ክራብ ሲጻፍ ክራብ እንደዚህ አይነት ይጻፋል ማለት ነው። እሺ ከዛ ይህንኛው ደግሞ ዴስክ ዴስክ እንዴት ነው ዴስክ የተባለ? ድ ኤ ስ ክ ምን ይሆናል? በአንድ ላይ ሲጻፍ ዴስክ ተብሎ ይጻፋል ማለት ነው። ዴስክ እሺ ከዛ ይህንኛው ደግሞ ልአምንፕ ልአምንፕ ምን ብላችሁ ነው የምታነቡት? ላምፕ ላምፕ ይሆናል ማለት ነው። ስለዚህ ላምፕ የሚለውን አነበባችሁ። ንኤስት 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 ኔስት ኔስት በአንድ ላይ ስጽፉት ኔስት ጎጆ። እሺ እስኪ ይችን አንብቡልኝ። ስትአር ስትአር ስታር ስታር ይች የኤስ አንዳንዴ ስታር ተብሎ አይደለም የሚነበበው ብቻዋን መሀል ላይ ስትመጣ ኤስ እንደ መጀመሪያው አይነት ድምፅ ነው ያላት ማለት ነው። ስታር ብለን በአንድ ላይ እንዲህ እንጽፋለን። እሺ ከዚህ ጋር ደግሞ ትንሽ ከበድ የሚሉ አይነቶች አሉ። ትንሽ ከበድ ያደርጋሉ። እነሱን ሲናያቸው ይበዛሉ። ብአስክኤት ምን አልኩኝ? ብአስክኤት ምን ታደርጋላችሁ? እንደዚህ አይነት ነገር ሲመጣባችሁ ብአ ሲሆን ብአ ምንድን ነው? ባ የመጀመሪያው ጻፋችሁ ማለት ነው። ከዛ ስ ራሱን ችላ ስናት ትጽፋለች። ክኤ ማለት ደግሞ ክኤ ኬ ማለት ነው። ኬ በእንትን የምጽፉት ከሆነ ነው እንደዚህ የሚሆነው። ባስ ኬ ት ባስኬት ክኤ ኬ ተብሎ ይነበባል። በአንድ ላይ አነበባችሁት ማለት አይደለ? እሺ ቀጣዩ ደግሞ ግአ ግአ ማለት ምንድን ነው? ጋ ጋ በአንድ ላይ ግአ ር ብቻዋን ስለሆነች ትጻፋለች። ድኤ ማለት ደግሞ ደ ሆኖ የሚነበባል። ን መጨረሻ ላይ ጋርደን ጋርደን ማለት ደግሞ የአትክልት ቦታ ማለት ነው። ጋርደን እሺ እዚህ ጋር ደግሞ ፕኤ ን ስኢል ፔንሲል ፔን ታውቃላችሁ፣ ቀለል ያለ ነው። ፔን ፔ የሆነ ይሄ ነው። ን ሲና አይ ለ ፔንሲል እንጽፋለን ማለት ነው። እሺ እዚህ ጋር ደግሞ ነድ ር አ ራ ይሆናል አይደለ? ር አ ራ ከዛ ቢቢ ሁለት ኮንሶናንት ሆነ ሁለት ቫውል በአንድ ላይ ምንም ውስጥ ላይ ቫውል ሳስገባ ከመጣ እንዳንድ ነው የሚነበብ ብያችኋለሁ። ቢቢ አይ ቢ ይሆናል ማለት ነው። ቢቢ አይ ቢ ከዛ ት ራቢት ራቢት ያው ሁለት ኮንሶናንቶች ምንም ቫውል ሳያስገቡ ከመጡ እንዳንድ ነው የሚነበቡ። ከዛ ሲቀጥል ሁለት ቫውሎች ደግሞ ምንም ኮንሶናንት መሃል ላይ ሳያስገቡ ከመጡ እንዳንድ መነበባቸውን ልብ ማለት አለባችሁ ማለት ነው። ከዛ ምአ ምአ ምን ይሆናል? ማ ግ ስድስተኛ ፊደል ነው ታስገባላችሁ። ግ ከዛ ንኤ ንኤ ምን ይሆናል? ኔ ይሆናል ማለት ነው። ኔ ማግኔት እንደዚህ ተጻፈ ማለት ነው። እሺ ከዛ ይሄ ደግሞ ህኤ ሄ ል ምኤ ደግሞ ሜ ት ምን ይሆናል? ሄልሜት ሄል ሜት ብላችሁ ታነባላችሁ። የራሱ ወይም ደግሞ ምንድነው ትራስ ላይ የሚደፋው ሞተር ምናምን ሲያደርጉ ነፋስ ምናምን የሚከታተለው ነው ሄልሜት ማለት። እሺ
እንደዚህ ወርዶችን ማንበብ ከቻልን ከተለማመድን ከዛ አንዳንድ የሚያግዙንን ቃላት ነገራችሁና ወደ አረፍተ ነገር እንሄዳለን ማለት ነው። እሺ እዚህ ጋር ምን አለ? ወርድ፣ ንባብ፣ ትርጉም። ይች ራሷን የቻለ ፊደል ናት፣ ወርድም ናት። አይ ማለት እኔ ማለት ነው። አይ ማለት እኔ ማለት ነው። ንባቡ ይኸው አይ እኔ፣ ሃብ አለኝ ማለት ነው። ኤ ወይም ደግሞ አ የሚለው እንደ አንድ ቁጥር መውሰድ ይቻላል። ፊደልም ናት። ኤ አይ ሃቭ ኤ ብራዘር ካልና አንድ ወንድም አለኝ እንደማለት ስለሆነ ማለት ነው። ዘ ይላል ደግሞ ዘ ማለት ደግሞ ይህ ወይም ደግሞ ያ ይሆናል ማለት ነው። ይህ ወይም ደግሞ ያ። እሺ ኢዝ ነው ይሆናል። ናት ይሆናል። ናቸውም ሲል እናገኘው ይሆናል ማለት ነው። ነው ናት የሚለውን በዚህ እንወስዳለን። ኢን ማለት ደግሞ ኢን ውስጥ ማለት ነው። ኢን ውስጥ። ኦን ማለት ደግሞ ኦን ላይ ወይም ከላይ ማለት ይሆናል። እሺ ቀጣዩ ካን ይችላል ወይም ደግሞ መቻል ማለት ነው። ካን ማለት መቻል ማለት ነው። ሲ አየ ወይም ደግሞ ማየት ይሆናል። ማየት። ፑት ማስቀመጥ ወይም አስቀምጥ እንደ ትዕዛዝ ከሆነ ነው። እነዚህ ከዚህ ጋር የጻፍኳቸው እንደ ትዕዛዝ ከሆነ እንደዚህ ይጻፋሉ ማለት ነው። እንደ ትዕዛዝ ከሆነ ይጻፋሉ። እነዚህ ደግሞ ምሳሌ ናቸው። ከዛኛው ሙሉ በሙሉ ቃላቶችን አይተናል። ስለዚህ እዚህ ጋር ደግሞ ቃላቶችን ወደ አረፍተ ነገር እንቀይራለን ማለት ነው። አይ የሚለውን እዛ ጋር አይተናል። አይ ሃቭ ኤ ካት አይ ሃቭ ኤ ካት በአማርኛም እዚህ ጋር ጽፌዋለሁ። አይ ሃቭ ኤ ካት ማለት ነው። እኔ ድመት አለኝ ማለት ነው። የእንግሊዘኛ ሲፈታ ቀጥታ አይደለም የሚፈታው። አሁን ለምሳሌ እዚህ ጋር እኔ አለኝ ድመት አይነት ነው የሚሆን በቀጥታ ከፈታችሁት። እንግሊዘኛ እንደዚህ አይደለም ማለት ነው። ስለዚህ ዘ ዶግ ይኛው ደግሞ ዘ ከአሁን በፊት ዝ ሺ የሚሉ ድምጾች ነግሬያችኋለሁ። እነዚህ ስፔሻል ናት። ቫውልን አስከትላ ምትሄድ አይነት አይደለችም። ዘ ዶግ ካን ራን ዘ ዶግ ካን ራን ምን ማለት ነው? ውሻ መሮጥ ይችላል ማለት ነው። ውሻው መሮጥ ይችላል። እሺ እዛ ቀጥሎ ዘ ፎክስ ኢዝ ኢን ዘ ቦክስ ዘ ፎክስ ኢዝ ኢን ዘ ቦክስ ቀበሮው በሳጥኑ ውስጥ ነው ማለት ነው። ቀጣዩ አይ ሲ ኤስ ኢ ኢ ሲ ይሆናል። ስታር አይ ሲ ስታር ማለት ምንድን ነው? እኔ ኮከብ አየሁ ማለት ነው። እዚህ ረዘም ያለች ጽሁፍ ፑት ዘ ፔን ኢን ዘ ባስኬት ዘ ፔን ፑት ዘ ፔን ኢን ዘ ባስኬት ምን ማለት ነው? ብዕሩን በቅርጫቱ ውስጥ አድርግ ትዕዛዛዊ ሲሆን ማለት ነው። እሺ ዘ ራቢት የሚለውን አይተናል። ኢዝ ኢን ዘ ጋርደን የሚለውንም አይተናል። ዘ ራቢት ኢዝ ኢን ዘ ጋርደን ሙሉ ፍቻቸውን ከዛኛው ካሁን በፊት ካለው ስላየነ በአጠቃላይ አያቅተንም ማለት ነው። ጥንቸሉ በአትክልት ቦታ ውስጥ ነው ሚል ይሆናል ማለት ነው። እሺ የመጨረሻዎቹ ዘ ካት ኢዝ ኦን ዘ ባስኬት ዘ ካት ኢዝ ኦን ዘ ባስኬት ያው ድመቷ በጠረጴዛው ላይ ናት። ቅርታ ዘ ባስኬት ነው ያልኩት። ዴስክ ያው ዴስክ ይላል። እሺ የመጨረሻው አይ ሃቭ ቴን ፔንስ አይ ሃቭ ቴን ፔንስ እኔ 10 ብዕሮች አለኝ ወይም አሉኝ ማለት ነው። ፔንስ ማለት ፕሉራል ነው። ፕሉራል እና ሲንጉላር በሌላ ቪዲዮ እመጣለሁ። አሁንም አንድ ተከታይ ቪዲዮ አለ። ያን ከሰራው በኋላ ፕሉራል ሲንጉላር የሚለውን እናያለን ማለት ነው። እስከዚህን ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። አስተያየታችሁን በኮሜንት ጻፉልኝ። ሌላ ምን እንዲሰራ የምትፈልጉትን ለጓደኞቻችሁ ሼር አድርጉላቸው። ለቻናሉ አዲስ የሆናችሁም ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በተጨማሪ በኦንላይን መማር ለምትፈልጉ ስር በማስቀምጥላችሁ ስልክ ቁጥር በዋትሳፕ፣ ቴሌግራም፣ ኢሞ ማግኘት ትችላላችሁ። መልካም ጊዜ